بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد إن شاء الله تعالى مخارج الحروف كفل عرات ساتشين تملسن تገናኝተናል ሸፈታን ማለት ሁለቱ ከንፈሮች ማለት ሲሆን አጠቃላይ መውጫ ከሚባሉትም ክፍሎች ውስጥ አንደኛው ነው። በሸፈታን ውስጥ ሁለት መውጫዎች ይገኛሉ። እነርሱም የፋ ፊደል መውጫ የሆነው በጥኑ ሸፋና የባ የሚም የዋው ፊደል መውጫ የሆነው ሸፈታን ናቸው። አንደኛ በጥኑ ሸፋ። በጥኑ ሸፋ ማለት የከንፈር ሆድ ወይንም የከንፈር ውስጠኛው ለስላሳ ክፍል ማለት ሲሆን በዚህ መውጫም ፋ ፊደል ትወጣለች። አወጣጧም የታችኛው የከንፈራችን ውስጠኛው ክፍል ከላይኛው የፊት ለፊት ጥርስ ጫፍ ጋር በመጣመር ነው። ይህንን በምስል ስናየው እንደሚከተለው ይቀርባል። ኤፍ ምስሉ ላይ ያለው ቀስት የሚያመላክተን በጥኑ ሸፋ ሲሆን እንደምናየው የላይኛው የጥርሳችን ጫፍ እርሱ ላይ አርፎ እናየዋለን። በዚህም ጊዜ ፋ ፊደል ትወጣለች ማለት ነው። ማሳሰቢያ፣ ልክ ምስሉ ላይ እንደምንመለከተው ፋ የምትወጣው የታችኛው የከንፈራችን ሆድ ከላይኛው የፊት ጥርሳችን ጫፍ ጋር በመጣመር እንጂ በላይኛው የፊት ጥርሳችን የታችኛውን ከንፈራችንን በመንከስ አይደለም። ሁለተኛ ሸፈታን ማለት ሁለት ከንፈሮች ማለት ሲሆን በዚህም መውጫ ሶስት ፊደላቶች ይወጣሉ። እነርሱም ሚም፣ ባ እና ዋው ፊደል ናቸው። የነዚህን ፊደል አወጣጥ በዝርዝር ስንመለከት እንደሚከተለው ይቀርባል። አንደኛ የሚም መውጫ። ሚም የምትወጣው በሸፈታን ሲሆን አወጣጧም ሁለቱ ከንፈሮቻችን በመጣመር ነው። ሁለቱ ከንፈሮች በመጣመር የሚወጣው የሚም አካል ውስኑ ሲሆን ቀሪው አካሏ ወና ግን በኸይሹም ነው የሚወጣው። ይህንን በምስል ስናየው እንደሚከተለው ይቀርባል። በምስሉ ላይ እንደምንመለከተው ሚም ፊደል የምትወጣው ሁለቱ ከንፈሮች በመጣበቅ ነው። በዚህም ጊዜ በከንፈራችን ሊወጣ የነበረው ትንፋሽ ስለሚዘጋ በአፍንጫችን ይወጣል። በምስሉ ላይ እንደምንመለከተው ያሉት ቀስቶችም ይህንን ያመላክቱናል። መጀመሪያ ነጮቹ የሚያመላክቱን ከውስጥ የወጣው ትንፋሽ በከንፈር ሊያልፍ ሲል ከንፈር ስለተዘጋ ወደ ኋላ በመመለስ በቀይ ምልክት እንደተደረገባቸው በአፍንጫ ይወጣሉ። ይህ በአፍንጫ የሚወጣው ክፍል ጉና ይባላል። ሁለተኛ የባ መውጫ። ባ ፊደል የምትወጣው ሁለቱ ከንፈሮቻችን በመጣመር ነው። በምስል ስናየው እንደሚከተለው በምስሉ እንደምንመለከተው ባ የምትወጣው ሁለቱ ከንፈራችንን ስንዘጋው ነው። በዚህም ጊዜ ትንፋሽ የሚዘጋበት ቦታ ከንፈር ሆኖ እናገኘዋለን። ሶስተኛው የዋው ፊደል መውጫ። ዋው የምትወጣው በሁለቱ ከንፈሮች ሲሆን ነገር ግን እንደነ ሚምና ባ ተጣምረው ሳይሆን ሁለቱም ከንፈሮቻችን ወደፊት በመሰብሰብ ነው። በምስል ስናየው እንደሚከተለው ይቀርባል። በግራ ያለው ምስል እንደሚያመላክተን ዋው ፊደልን በምናነብ ጊዜ ሁለቱ ከንፈሮቻችን ወደ ውጭ እንደሚሰበሰቡ ነው። በቀኝ ያለው ምስል ካየን ደግሞ ከንፈራችን በፊት ለፊት ሲታይ ምን አይነት ቅርጽ እንደሚይዝ ያመላክተናል። አምስተኛ አልኸይሹም። ኸይሹም ማለት ኮሽኮሾ ወይንም ሰርን ማለት ነው። ኮሽኮሾ የሚባለው የአፍንጫ ሩቁ ክፍል ወይም ከውስጠኛው የአፍ ክፍል ጋር የሚያገናኘው የአፍንጫ ቀዳዳው ክፍል ነው። ይህ ክፍልም አንድ መውጫ ያለው ሲሆን በዚህ መውጫ ውና ይወጣል። ውና ማለት ምን ማለት ነው? ውና ማለት ከኮሽኮሾ የሚወጣ ድምጽ ወይንም ዜማ ማለት ሲሆን የተጅዊድ ምሁራኖች
እንዲህ ሲሉ ይገልጹታል። ጉና ማለት በኮሽኮሾ የሚወጣ በኑንና በሚም አካል ላይ ምንጊዜም የሚገኝ ማራኪና ጣፋጭ የሆነ ድምጽ ወይንም ዜማ ማለት ነው። ጉና ለኑንና ለሚም በማንኛውም አይነት ሁኔታቸው የሚገኝና ሊለያቸው የማይችል መሰረታዊ የሆነ አካላቸው ነው። የጉናን አወጣጥ ለማወቅ የሚከተለውን ምስል እንመልከት። በምስሉ ላይ እንደምንመለከተው የጉና መውጫ በኸይሹም ሲሆን በቀይ ቀስቶችም ምልክት የተደረገበት ክፍል ነው። ማስገንዘቢያ፣ ኮሽኮሹ ለጉና መውጫ ሲሆን ጉና ደግሞ ለኑንና ለሚም አንድ አካላቸው ነው። ይህ አካላቸው ከሌለ እኒህ ሁለት ፊደሎች የተሟሉ አይሆኑም። ከዚህ እንደምንረዳው ኮሽኮሹ ለኑንና ለሚም መውጫቸው ሳይሆን ማሟያ ባህሪያቸው ነው። የጉናን መውጫውንና ድምጹን በቀላሉ ለማወቅና ለመለየት ከፈለግን የሚከተለውን እናድርግ። ኑንና ሚምን ሸድ በማድረግ አፍንጫችንን አፍነን ፊደሉን እናንብብ። በምናነብበት ጊዜ ዜማው ታፍኖ መውጣት አይችልም። ያ የታፈነው ድምጽ ጉና ሲሆን ቦታው ደግሞ አፍንጫችን ስናፍነው ድምጹ የተጠራቀመበት ቦታ ሆኖ እናገኘዋለን። የኑንና የሚም አካላቸው መውጫቸውንና አወጣጣቸውን በምስል ስናይ እንደሚከተለው ይቀርባል። ምስሉ ላይ በግራ በኩል የምናገኘው የኑን ፊደል መውጫ ሲሆን የምላሳችን ጫፍ ከላይኞቹ የጥርሳችን መልቂያ ላይ በመጣመር ኑን ትወጣለች። በዚህን ጊዜ ሊወጣ የነበረው ትንፋሽ በመዘጋቱ ተመልሶ ቀይ ቀስቶቹ እንደሚያመላክቱን በአፍንጫ ይወጣል። ይህ በአፍንጫ የሚወጣው ደግሞ ጉና ይባላል። በቀኝ በኩል ያለውን ምስል ስንመለከት ደግሞ የሚም መውጫ ያመላክተናል። እንዳሳለፍነው ሚም የምትወጣው ደግሞ ሁለቱ ከንፈሮች በመዘጋት ነው። ሁለቱ ከንፈሮቻችን በሚጣመሩ ሰዓት በአፋችን ሊወጣ የነበረው ትንፋሽ አቅጣጫውን ቀይሶ በቀይ ምልክት እንደተደረገበት በአፍንጫ ይወጣል። ይህ በአፍንጫ የሚወጣው ጉና ነው። ከዚህ ምስል እንደምንረዳው ሁለቱም ፊደላት ተመሳሳይ የሆነ ጉና የሚባል አንድ አካል አላቸው። ይህ ግማሽ አካላቸው ማለትም ጉና የሚወጣው ደግሞ በኸይሹም ነው። ከዚህ እንደምንረዳው የኑንና የሚም መውጫ ቦታቸው የተለያየ ቢሆንም አንድ የሚያደርጋቸው የጉና ባህሪ ያላቸው። ይህ ጉና መውጫው ደግሞ በኸይሹም ነው። በመጨረሻም እስከዛሬ ያሳለፍነውን የፊደላት መውጫን ባጭሩ ለማየት እንሞክራለን። እንዳሳለፍነው መኻሪጅ አልሑሩፍ 5 ዋና ዋና የሚባሉ ክፍሎች አሉት። እነሱም አንደኛ አልጀውፍ፣ ሁለተኛ አልሐልቅ፣ ሶስተኛ አልሊሳን፣ አራተኛ አሸፈታን ሲሆን አምስተኛው ደግሞ አልኸይሹም ይባላሉ ብለናል። እነዚህን ክፍሎች አጠር አድርገን ስንመለከታቸው የመጀመሪያው ጀውፍ ነው። ጀውፍ በውስጡ ምንም አይነት ክፍል የለውም። የሚወጡት ፊደሎችም አሊፍ፣ ዋውና ያ ናቸው። ሁለተኛው ሐልቅ ሲሆን ሐልቅ ማለት በአማርኛ ጉሮሮ ማለት ነው። እንዳሳለፍነው ጉሮሮ 3 ክፍሎች አሉት። እነርሱም አቅሰል ሐልቅ፣ ወሰጠል ሐልቅ እና አድነል ሐልቅ ናቸው። በአቅሰል ሐልቅ ሐምዝና ሃ፣ በወሰጠል ሐልቅ ሐና ዓይን፣ በአድነል ሐልቅ ደግሞ ገይንና ኻ ይወጣሉ ብለናል። ሶስተኛ አልሊሳን። ሊሳን ማለት በአማርኛ ምላስ ማለት ሲሆን በውስጡም 4 ክፍሎች አሉት። እነርሱም አቅሰል ሊሳን፣ ወሰጠል ሊሳን፣ ሐፈተይ ሊሳን እና ጦረፈይ ሊሳን ይባላሉ። በእነዚህ ክፍሎች የሚወጡት ፊደሎችን ስናይ ደግሞ በአቅሰል ሊሳን ቃፍና ካፍ ይወጣሉ። በወሰጠል ሊሳን ጂም፣ ሺንና ያ ይወጣሉ። በሐፈተይ ሊሳን ዷድና ላም ይወጣሉ። በጦረፈይ ሊሳን ደግሞ ኑን፣ ራ እንዲሁም ጣ፣ ዳል፣ ታ፣ ሷድ፣ ሲን፣ ዛ፣ ዛ፣ ዛ እና ሳ ይወጣሉ። አራተኛው ክፍል ደግሞ አሸፈታን ሲሆን በውስጡ 2 ክፍሎችን ይዟል። እነርሱም በጥኑ ሸፋና ሸፈተይን በማለት ከፍለናቸዋል።
በበጥኑ ሸፋ የሚወጣው ፊደል ፋ ሲሆን በሸፈተይን የሚወጡት ፊደሎች ደግሞ ሚም፣ ባና ዋው ናቸው። አምስተኛው ኸይሹም ሲሆን በውስጡ ጉና ይወጣል ማለት ነው። መኻሪጀል ሑሩፍን አጠር አድርገን ስናየው ይህንን ይመስላል። ትምህርቱን ለሌሎች ሼር በማድረግ ተደራሽነቱን እናስፋ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።